ቀጥታ እንግዲህ ወደ ፕሮግራማችን ስንጀምር ፕሮግራማችን ላይ እንግዲህ ኦልሞስት ረጅም ጉዞ የሚባል ጉዞዎችን መተናል። ያው ሁሉም በደረሰበት አይደለም። ያው ቢታይ ምናልባት ከኔ ቀደም ሊደሮች ብትኖሩ ትኖራላችሁ ብዬ አምናለሁኝ። ነገር ግን አመት ከምናምን ከዚህ ፕላትፎርም ጋር በስኬት መምጣት ቀላል አይደለም። ኦልሞስት አመት ከ5 ወር ከ6 ወር አካባቢ ኤግዛክት እንትኗን አምኖት ሹር ብቻ ግን ያለፈው አመት መስከረም 17 አካባቢ ላይ ኤጀንት ሆኜ ቁጭ ብዬ መስራቴ በጣም ትዝ ይለኛል እና ሰዎች የኔ ለውጥ የጀመረበት ታይም ስለሆነ መቼም እንትን ምላት አይደለም። ስለዚህ ከዛ ጊዜ ጀምረን ብንቆጥር ይሄን አመት ከምናምን የመጣ ነው እንግዲህ ከፖፖ ጋር በትልቅ ስኬት ነው። ለዚህ ደግሞ እግዚአብሔር ይመስገን። ምናልባት ከዛ በኋላ ከዛ በፊትም እኛን ብቁ ያደረጋችሁ ኤጀንቶች፣ ሊደሮች ፖፖ ላይ ያላችሁ፣ የትኛውን ፋሚሊ ላይ ያላችሁ ቤተሰቦቻችን ትኖራላችሁ። ለእናንተ ትልቅ አክብሮትና ምስጋና አለን። ይሄንን ፕላትፎርም አቆይታችሁ ለእኛ ስላስረከባችሁ እንደዚሁም ደግሞ ወይም ደግሞ ስላገዛችሁን ስኬታማ እንድንሆን ስላሳያችሁን እንደዚሁም ደግሞ ከኛ ኋላ መታችሁ ደግሞ እዚህ ፕላትፎርም ላይ ሰክሰስፉል የሆናችሁ ሰዎች ገቢያችሁን በዶላር ያደረጋችሁ ሰዎች በጣም ብዙ እህት ወንድሞቻችን አላችሁ። እናንተንም ደግሞ በጣም ደስ እያለን እንኳን ደህና መጣችሁ ማለት እንፈልጋለን። በዋነኝነት እንደምታውቁት እንግዲህ እዚህ ፕላትፎርም ላይ ምንድን ነው እየተሰራ ያለው? ለምሳሌ አሁን እኔ በጣም ሁልጊዜ ደረቴን ነፍቼ ከማወራው ነገር አንዱ በጣም በእርግጠኝነት ከምናገረው ፖፖ ላይ ደስ የሚለኝ ነገር ማንኛውም ሰው ቢመጣ ወይም ደግሞ ለማንኛውም ሰው ሼር ስናደርግ ኦል ደ ታይም ምን በሚል በልበ ሙሉነት ደስ በሚል ኮንፊደንት አይደል? ማለት ፉል ኦፍ ኮንፊደንት ሆነን በልበ ሙሉነት በፉል ኢነርጂ በፓሽን እንዴት ልበላችሁ ለሰዎች ሳጋራ እኔ ሁልጊዜ የሚሰማኝ ስሜት ይሄ ነው። ለማንም ሰው ፖፖን ለመስጠት አልሸማቀቅም። ለማንም ሰው ፖፖን ስሩ ለማለት ወደኋላ አልልም፣ ወይም ደግሞ እፍረትም አይሰማኝም። በልበ ሙሉነት በእርግጠኝነት ስሜት ለሁሉም ሰዎች የምሰጠው ትልቅ ሰዎች መለወጥ እንፈልጋለን፣ ሰዎች መስራት እንፈልጋለን፣ ሰዎች ማደግ እንፈልጋለን ለሚሉ ሰዎች ሁሉ ከማበረክተው የፍቅር ስጦታዎች መካከል አንዱ ፖፖ ነው። በእውነት ነው የምላችሁ። ይሄ ስሜት ግን የሚሰማችሁ ምናልባት አዳዲስ ሆናችሁ የመጣችሁ ሰዎች ካላችሁ ምናልባትም እኛ ያየነውን ስታዩ እኛ የቀመስነውን ዶላር ስትቀምሱ እነዚህ ነገሮች በእርግጠኝነት በልበ ሙሉነት እናንተ ልብ ውስጥም ይሆናሉ። ምክንያቱም ብዙ ጊዜ ነው እንደ ሊደር ሰዎችን እንዲህ እኮ ይከፍላል፣ ፖፖ እኮ ይከፍላል፣ ፖፖ እኮ እንደዚህ ያደርጋል፣ የሰዎችን ህይወት ይለውጣል፣ ብዙ ሰዎች በፖፖ ህይወታቸው ተቀየረ ከምንባለው በላይ በራሳችን ለምን $10 አትሆንም? አሁን የዶላሩ ከፍ ማለት ዝቅ ማለት አይደለም። የእርግጠኝነትን ስሜት የሚፈጥርልን ያንን ስሜት የሚያመጣልን በእርግጠኝነት ፖፖ ላይ ያገኘናቸው ኢንከሞች ናቸው። ያ የእርግጠኝነትን ስሜት ፈጥሮልናል። እስቲ ስንቶቻችሁ ናችሁ እኔ በፖፖ ገቢያችሁ በዶላር የሆነ ኮመንት ላይ እየጻፋችሁ ለአዳዲሶች ሼር አድርጉልን እስቲ። የእውነቴን ነው የምላችሁ። እኔ ያላችሁ ከፖፖ ዶላር ያወጣችሁ ሰዎች ከስር ኮመንት ላይ ጻፉልን። ዶላር ሲባል $10ም ዶላር ነው፣ $20ም ዶላር ነው። ምንም አይነት ዶላር ነው። በሚኒመሟ ብንሄድ $10 ዊዝድሮ የምትደረገው እሷ ስለሆነች እዚህ ፕላትፎርም ላይ ስንቶቻችሁ ኤጀንት ሆናችሁ፣ ስንቶቻችሁ የተለያየ እዚህ ፕላትፎርም ላይ ኦንሊ ኤጀንት አይደለም፣ በጣም ብዙ ዌዎች አሉ ዶላር ልናገኝ የምንችልባቸው መንገዶች ራይት። ልክ ከነዛ መንገዶች ኮይን ሴለር ሆናችሁ ሊሆን ይችላል፣ ኤጀንት ሆናችሁ ሊሆን ይችላል። ቴንኪዩ አማንዬ፣ ሁላችሁም ኮመንት ላይ እየጻፋችሁ እኔ ልቀጥል። ኮይን ሴለር ሆናችሁ፣ ኤጀንት ሆናችሁ፣ ቤት ሳላሪ ላይ ገብታችሁ ሰዎችን ኢንቫይት አድርጋችሁ ዶላር በተለያየ መልኩ ምን የሚባልበት ነው የሚታረስበት ቦታ ነው አይደል? ለኢትዮጵያውያኖች እኮ ፖፖ ማለት እኔ አሁን ፖፖ ላይ ገብታችሁ የሴቶችና የወንዶች ታስክ እያልኩኝ እንደሱ አልልም፣ እንደሱ ልላችሁ አይደለም የምፈልገው፣ ግን ይሄን ታውቁታላችሁ። ከዚህ በዘለለ ፖፖ ማለት ግን በቃ ሰዎች በፈለጉት ልክ በመሻታቸው ልክ በከፈሉት ኮሚትመንት ልክ አንሊሚትድ ኢንከም የሚያገኙበት ሊያውም ደግሞ ገቢያቸውን በዶላር የሚያደርጉበት ሊያውም ደግሞ ለእኛ ኢትዮጵያውያኖች እውነት
በጣም ብዙ እኮ ኦንላይን የሚሰሩ ሰዎች የምታውቁ ከሆነ እንዲህ አይነት ኦንላይን ነገሮች ላይ ተፍ ተፍ የምትሉ ሰዎች ካላችሁ ይሄ የምለውን ነገር አንደርስታንድ ታደርጉኛላችሁ። ሰዎች በጣም ብዙ ጊዜ እየሰሩ ትልቁ ችግር ፔመንት ሜትዶች ላይ ፔመንት ሜትድ ላይ የሆነ ሰው ፈልገው ውጭ ሀገር የሆነ እንትን ተብሎ ብዙ ሀስሎች አሉት እና ፔመንት ሜትዶች ለኛ ሀገር ሲስተም ብዙ ምቹ አይደለም። ፖፖ ጋር ስትመጡ ግን በዚህ ብታገላብጡት ዶላር የሚታረስበት ማለት ይኸውላችሁ፣ ሰነፍ ሰው ተነስቶ ያጭዳል እያልኩ አይደለም። በስንፍና አይምሮ እንዳትሰሙኝ። ለሚሰሩ ሰዎች፣ ለሚተጉ ሰዎች፣ ለሚንቀሳቀሱ ሰዎች፣ ትልቅ ራዕይ ትልቅ ህልም ላላቸው ሰዎች፣ የመስራት የመለወጥ ፓሽኔትድ ለሆኑ ሰዎች ግን የእውነት ግን ይሄ ፕላትፎርም ቤስት ነው። ከዚህ በተጨማሪ ደግሞ ይሄ ኖሯቸው ሰዎች የሰሩበትን ደግሞ ኢንከም ያገኙትን ኢንከም ያገኘነውን ዶላር እንደ ኢትዮጵያውያን እኮ ውዶችዬ፣ ኧረ እንዴ በደንብ እኮ ልናስተውል ይገባል። አሁን ሀገራችን ያለበትን ሁኔታ ስታዩ እኔ ስለምንም ላወራላችሁ አይደለም፣ ግን ምን ያህል ኑሮ እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ምን ያህል ከባድ እንደሆነ ታውቃላችሁ። እና ያንን ያችን በእኛ ሀገር እንኳን ኮንቴክስት ብናየው 5,000 ብር አንድ ሰው ተቀጥሮ ጠዋት ወጥቶ ገባችሁ? እንደው በአዲስ አበባ ላይፍ እንኳን እኔ በማቀው ብስልላችሁ ጠዋት ወጥቶ ሌሊት ጠዋትማ እንደው ጠዋት ነው ሌሊት ወጥቶ ሊያውም ስራው ቦታው ቦሌ መኖሪያ ቦታው ደግሞ የሆነ በቃ አፎርድ ማድረግ የሚችልበት ራቅ ያለ ቦታ ነው የሚሆነውና ከዛ የሰው ልጅ ወጥቶ በሌሊት ወጥቶ ምሳቃውን ቋጥሮ ይሄ ዝናቡን ብርዱን ምናምኑን ስንት ነገሩን ተቋቁሞ 5,000 ብር በወር ይዞ ይገባል። 10,000 ብር በወር ይዞ ይገባል። ራይት? እኔና እናንተ ግን እዚህ ጋር እንዲህ አይነት ሀስሎች ሳይኖሩብን ፖፖ ላይ ያለንን ኦፖርቹኒቲ ላሳያችሁ ነው። ይሄ ሳይኖርብን ከቤታችን ሆነን ፀሐይ፣ ብርድ፣ ንፋስ፣ አቧራ ሳይነካን ይሄ አንዱ ፕሪቪሌጅ ሆኖ ሳለ እናቶች የሆንን ከቤታችን ልጆቻችንን እያሳደግን ከዛ ደግሞ የቤት ኃላፊነት ያለብን ኦንላይን ቢዝነስ እየሰራን በፓርታይም የምንሰራ ተጨማሪ ዶላር እያገኘን ገባችሁ? የተለያየ አይነት ላይፍ ስታይል ላይ ያለ ሰው ልክ ለእንደዛ አይነት ሰዎች ምቹ የሆነ ፕላትፎርም ነው። ታስዋይ በምክንያት ነው ፖፖ የምንለው እና እንዲህ አይነት ፕላትፎርም ተገኝቶ ወዴት ወለም ዘለም እንላለን። ሁልጊዜ ቅድም ስላችሁ እንደነበረው በጣም ደስ የሚለኝ ትክክለኛ ሰዎች ትክክለኛ ትራክ ላይ መሆናቸውን እርግጠኝነት ስሜት መሰማት ቀላል አይደለም። ለዛ ነው በልበ ሙሉነት ለብዙ ሰዎች የምናገረው። ለምሳሌ እኮ ሰው መድረሻውን ካወቀ ከየትም ቢነሳ እኮ መድረስ የሚፈልግበት ቦታ እመኑኝ ይደርሳል። ግን የጊዜ ጉዳይ ይለያያል። ለምሳሌ እኔና ሩት እኔና እዚህ ጋር ያሉ ሊደሮችን ብታዩ መድረሻችን ቦታችን ለምሳሌ ቀጠሯችን ቦሌ ቢሆን ከየትም ብንነሳ ሩት የምትነሳው ከአካባቢዋ ነው፣ እኔ ከአካባቢ ሀብቴ አያችሁ አማን እያለ ልክ ከየትም ብንነሳ መድረስ የምንፈልግበት ቦታ ላይ ግን ምን ማለት እንችላለን? እስከተቀጣጠረን ድረስ የታይም ልዩነት የአካባቢው የታይም ልዩነት ሊፈጥርብን ይችላል እንጂ መድረስ የምንፈልግበት ቦታ ያቀድነው ቦታ የተቀጣጠረውን ቦታ እንደርሳለን። ዳትስ ዋይ ፖፖ መድረሻችን ነው። ፖፖ የስኬታችን መዳረሻ ከሆነ ከየትም ብትነሱ ታይም ምንም ማተር አያደርግም። የሰው ልጅ ኮንሲስተንትሊ ስራ ዓለም ላይ እስከሰራ ድረስ በእምነት እስከሰራ ድረስ መድረስ የሚፈልግበት ቦታ መድረስ ይችላል። አቲቲዩዳችሁን ምን አድርጋችሁ መጣበታለሁ። አቲቲዩዳችንን ፖዘቲቭ ሆነን ከዛ በኋላ ደግሞ የሚጠበቅብንን ከኛ ታስኮች እየሰራን መስራት የኛ ድርሻ ነው። መባረክ የፈጣሪ ድርሻ ነው። በቀናነት እስከሰራን ድረስ ስራዎቻችን የእጆቻችን ስራ በእርግጠኝነት እንደሚባረኩ ማንሳት እንችላለን። እና ዳትስ ዋይ ትክክለኛ ትራክ ላይ መሆናችንን የምንፈልግበት ቦታ የምንፈልግበት ስኬት ጋር የሚያደርሰን መንገድ መሆኑ በራሱ በኮንፊደንስ ዛሬ አይደለም እንዲህ ተሰብስበን ማለት ዛሬም ነገም ከነገ ወዲያም እየተሰበሰብን ስለ ፖፖ ብናወራ ያንስበታል፣ ፖፖን ብንሰራ ያንስበታል። እና ከዚህ አንግል ፖፖን ከብዙ አንግል ተመራጭ እንዲሆን ያደርጓል። እዚህ አይነት ጆርኒ ውስጥ ነው ያለ ነው። ምናልባት በእኔ አገላለጽ ነው። በብዙ ሊደሮች አገላለጽ ደግሞ ብዙ አይነት አድቫንቴጆችን ልታዩ ትችላላችሁ እና ሊያሳዩን ይችላሉ። እና በጣም ደስ የሚለው ፓርቲ ነው። ስለዚህ እዚህ ጋር ያለን ሰዎች ይሄንን ኦፖርቹኒቲ እንዴት አድርገን እንጠቀምበት? ይሄንን በደንብ ማስተዋል አለብን። የመጀመሪያ እዚህ ፕላትፎርም ላይ ውጤታማ መሆን የምትፈልጉ ሰዎች እንትናችሁን መምረጥ አለባችሁ። አካሄዳችሁን መምረጥ፣ ማወቅ፣ ማየት አለባችሁ። የትኛው ነው ከኔ ማንነት ጋር የሚሄደው? ገባችሁ? የትኛው ላይ ሆኜ ብሰራ ነው? ቅድም እንዳልኳችሁ መግቢያ ላይ ስል ከሰማችሁ በጣም ብዙ ዶላር የምናገኝባቸው ሜትዶች አሉ።
እዚህ ፕላትፎርም ላይ ሰዎችን ኢንቫይት በማድረግ ብቻ እኔ እንዲህ አይነት ልጅ አጋጥሞኝ ያውቃል። ኢንቫይት በማድረግ ብቻ በጣም ብዙ ዶላሮችን ሜክ ያደርጋል። እኔ እንደውም ኦል ደ ታይም ያንን ልጅ ምለው ምንድን ነው ኢንቫይት የምታደርጋቸውን ሰዎች ለምን ቁጭ ብለህ ኤነብል እያደረግ የኤጀንት መሰረታዊ ስራዎችን እየሰራህ ለምንድን ነው እነዚህን ሰዎች መስመር ውስጥ ማታስገባው እላለሁ። አያችሁ፣ ሰዎች ጭንቅላታቸውን ዲዛይን ባደረጉት ባመኑበት ነው ውጤታቸው። ስኬታቸው ሰው ባመነበት ነው ወይም ልቡ ባለው ነው ስኬቱ ያለው እና ይሄ ልጅ ቁጭ ብሎ በኢንቪቴሽን አሁን ላይ አይደለም የገባው ፖፖን የጀመርኩኝ ታይም ላይ በጣም እንትን ሲል አስታውሳለሁ። በኢንቪቴሽን ብዙ ዶላሮችን ሲያገኝ ዝም ብሎ ያገኘውን ሰው ለእኔ ስትሉ ስሩልኝ ምናምን እያለ ላይቭ ያስገባቸዋል እና ሰዎች በኢንቪቴሽን እንደዚህ ዶላር ያገኛሉ። ስናልፍ ደግሞ ቤዝ ሳላሪ ሆነው ገባችሁ። ቲክቶክ ላይ እኮ ብናይ እኮ የቲክቶክ ፕላትፎርም ላይ ሰዎች እየተሰዳደቡ፣ ሰዎች እየተሞጋገሱ፣ ሰዎች አንዱ አንዱን እንትን እያለ በጣም ብዙ አይነት ከለር ነው አይደል ያለው። እንደውም ፖፖ በጣም ጨዋ ፕላትፎርም ነው። ፖፖ ስራና ስራ ብቻ የሚባልበት ቦታ ነው። ግን ቲክቶክ ላይ ብትሄዱ ብዙ አይነት ከለር ታያላችሁ አይደለ? ከዛ ግን ሰዎች ግን ዶላር ያገኛሉ። ሰዎች የራሳቸውን ቤተሰብ ቢውልድ አድርገው የራሳቸውን ጊፍተሮች ይዘው ሲያገኙ ታያላችሁ። ይሄ ድል እዚህ ጋም አለ። ገብቷችኋል? ይሄ ድል እዚህ ፕላትፎርም ላይም አለ። እዚህ ፕላትፎርም ላይ ቤዝ ሳላሪ ላይ መርጣችሁ ኤስ አይደል መሆን የምትፈልጉ ሰዎች ኤስ አይደል በመሆን ከዛ ደግሞ ሮኬት ሆስት መሆን የሚፈልግ ሮኬት ሆስት፣ ከዛም ሲያልፍ ስታር ሆስት መሆን የሚፈልግ ሰው ስታር ሆስት በመሆን ምን ማለት ይችላል? ዶላር ሲያገኝ እያየን ነው። ስለዚህ እናንተ የቱ ጋር ነው የምትፈልጉት? ኮይን ሴለሮች እዚህ ፕላትፎርም ላይ ኮይን ሴለሮች ሆነው በጣም ሰክሰስፉል ኮይን ሴለሮች አሉ። በጣም ብዙ በርካታ ኮይን ሴለሮች። ስለዚህ ኮይን ሴል በማድረግ ከዚህ ፕላትፎርም ብዙ ኢንከም ጀነሬት እያደረጉ ዶላር እያገኙ ያሉ ሰዎች አሉ። ገባችሁ? ብዙ ሜቶዶች ነው ያሉት። ከምንም በላይ ደግሞ በእኔ አገላለጽ እኔ ማይ ፌቨራይት ወርድ ስለሆነ ነው እንዲህ ምላችሁ፣ ላማልላችሁ አይደለም። ኤጀንት በመሆን ሰዎች አንሊሚትድ ኢንከም ማግኘት ይችላሉ። ነው አንሊሚትድ ኢንከም ሲባል በሰሩት ልክ ሰዎች በሰራ ነው ባወጣ ነው ኢፈርት ልክ ሰው ምን እያልን ነው እዚህ ፕላትፎርም ላይ ዶላር በጣም ብዙ ዶላሮችን ዴይሊ ሰዎች እያገኙበት ነው። ኢንክሉዲንግ ጌመር። እኔ አሁን ምንም ይሄንን ሁኚ ይሄን አትሁን እያልኩኝ አይደለም። ዶላር የሚገኝባቸውን መንገዶች ነው ሜንሽን እያደረግኩ ያለሁት። ሶ የትኛው ጋር ነው የመጀመሪያ መምረጥ ያለባችሁ እናንተ? የትኛው ጋር ሆኜ ልስራ? የኔ ቴስት የትኛው ነው? ቤዝ ሳላሪ ላይ ሆኜ መስራት ነው የምፈልገው፣ ኦር ደግሞ ስታር ሆስት ኤስ አይደል ማለት ነው ቤዝ ሳላሪ ማለት የዚህ ፕላትፎርም ብራንድ ቢውልደር ሆኜ ልስራ፣ ገጽታ ገንቢ የዚህ ፕላትፎርም ገጽታ ገንቢ ልሁን፣ ወይም ደግሞ ኤጀንት ልሁን? አያችሁ፣ ይሄ የእናንተ አሳይመንት ነው። ኦር የትኛው ላይ በዋነኝነት ሁለቱን እንደ ቶፕ አድርገን ብናወራቸው ኮይን ሴለር ልሁን? አያችሁ፣ እኔ በደረስኩበት ልክ ነው ሼር ማደርጋችሁ። ከዛ ደግሞ ያው እኔ ብዙ ጊዜ ጌመር ሁኑ ብዬ ሪከመንድ አላደርግም ሪስክ ስላለው፣ ግን ደግሞ እንደዛም ሆነው ዶላር የሚያገኙ ሰዎች ደግሞ እናውቃለን። እና የትኛውን አብራችሁ ኤጀንት ቤዝ ሳላሪ ሆኜ ጌምን ልሞክር ወይስ ኤጀንት ሆኜ እንዲላር? ካያችሁ ብዙ ኦፕሽኖች አሉ። ሰዎችን ኢንቫይት እያደረኩኝ ኢንቫይት ማድረጌ ካልቀረ ኤጀንት ሆኜ በስሬ ቲም ቢውልድ እያደረኩ ልስራ። መጀመሪያ ፖፖን እወቁት። ፖፖን ለማወቅ በጣም ቀላል ነገር ነው። በየቀኑ እዚህ ጋር ፖፖ ማለት እንደዚህ ነው ልትባሉ ራሱ አይገባም። ገባችሁ? ይሄ ማለት ክፋት አለው አይደለም። እንደ ኤጀንት ኦፍ ኮርስ የኛ ስራ ነው ይሄ፣ የኤጀንት ታስኮች ነው። የኤጀንት ታስኮች ላይ እንመጣበታለን። ነገር ግን እንደ ኖርማል እንደ ሰራተኛ ፖፖ ላይ ውጤታማ መሆን እንደሚፈልግ ሰው ግን ቀጥታ ምን ማድረግ ትችላላችሁ? በቀጥታ ዩቲዩብ ላይ ሄዳችሁ ሄላስ ቲዩብ አለላችሁ፣ ፓርት 1 ፓርት 2 ጽድት ተደርጎ የተሰሩ ቪዲዮዎች አሉላችሁ። እነሱን በማየት በራሱ ለውጥን የሚፈልግ ሰው እኔ ብዙ ሰው 1 2 3 ብዬ ልጠቅስላችሁ ይችላል። ለውጥን የምትፈልጉ ሰዎች ከሆናችሁ ምንድነው ተኝቶ የሚያሳድራችሁ? ምንድነው ፖፖ ላይ ውጤታማ ሳትሆኑ የፈለጋችሁበት ቦታ ሳትደርሱ የምን እጅ መስጠት ነው? እውነቴን ነው የምላችሁ፣ የምን አቃተኝ ማለት ነው። እኔ አሁን እንትን እያልኩኝ አይደለም። ፖፖ በጣም እንትን ነው ሳትሰሩበት ታገኛላችሁ አይደለም። ኦል ደ ታይም እኔ ከጀመርኩ ጊዜ ጀምሮ ንጉስዬ ዌልካም፣ ሁላችሁም ዌልካም። እሺ ያው እንግዲህ አባት ሲታይ ማለፍ ይከብዳል። ዌልካም ጆይን ሲላይቼ ነው ሶሪ። ስለዚህ ሁላችሁም የእውነት እዚህ ፕላትፎርም ላይ እንትን ማለት ከፈለጋችሁ ውጤታማ መሆን የምትፈልጉ ሰዎች የምን መስነፍ ነው? የምን መድከም ነው? እባክህና ስልጠና ውሰድ፣ እባክሽ ነይ ስልጠና ውሰጂ፣ እባካችሁ እንደዚህ እንትን በሉ ተብሎ ራሱ ተጎትጉቶ መሆን መቻል የለበትም። ምንድን ነው የምትፈልጉት? ይሄ በቀደም እኮ እንዳልኳችሁ ትክክለኛ ትራክ ላይ ነው ያለ ነው። ትክክለኛ ትራክ ላይ ማለት ስኬት ጋር የሚያደርሰን ፖፖ ነው። ትክክለኛ ትራካችን መድረስ የምንፈልግበት ቦታ በእርግጠኝነት የሚያደርስ ከሆነ
የምን ነይ ሰልጥኝ ና ሰልጥን ተብሎ መሆን የለበትም እኮ አዳዲሶች በዚህ ልክ ተጎትጉታችሁ ተልኮላችሁ መሆን መቻል የለበትም። ነይ ኤጀንቶቻችሁ እነማን ናቸው? ኤጀንቶቻችሁ ሩት ናት። ነይ ሩታ እንደዚህ እኮ ፈልጋለሁ፣ እንደዚህ እኮ ይሄን እኮ አድርጌ ይሄ ቻሌንጅ ገጠመኝ። ማን ነው ኤጀንታችሁ? ሚስተር ኤክስ ነው። እና እንደዚህ አድርግልኝ፣ ይሄን ፈልጋለሁ። እንቅልፍ እኮ ማሳጣት አለባችሁ። እንዲህ አይነት ሰዎች እኮ አሉ። ገባችሁ? እኔ ማለት በቃ ዴይ ዋን መጥተው ከገባቸው ጊዜ ጀምሮ የሚፈልጉበት ቦታ እስኪደርሱ ከኔ ማግኘት የሚፈልጉትን አሟጠው እስኪወስዱ ድረስ እስኪጨርሱ ድረስ ፋታ ማይሰጧችሁ ሰዎች፣ ትክክለኛ የለውጥ ሰው ያ ነው። ትክክለኛ የሆነ ቦታ የሚደርስ ሰው ሁሌ እኔ እላለሁ ይሆን ሰዎችን አያያዛቸውን አይታችሁ መድረሻቸውን መናገር ትችላላችሁ። ሪሊ ለውጥ የምትፈልጉ ሰዎች እንዲህ አይነት ሰዎች ካላችሁ መንገዱ ትክክለኛ የሚያደርስ መንገድ ነው። ነገር ግን ገብታችሁ ፖፖ ምንድነው እንዴት ነው የምሰራው ብሰራ ምን እጠቀማለሁ ሄላስ ቲዩብ ላይ ቁጭ ብላችሁ ፓርት 1 ፓርት 2 ፓርት 3 ፓርት 4 ብዙ ዩቲዩቦች አሉላችሁ። እሱ ጋር በደንብ አድርጋችሁ ስለ ፖፖ እውቀትን ይዛችሁ ከዛ በኋላ እኔ የቱ ጋር ሆኜ ልስራ? አሁን ወደ መነሻ ፖይንት እየተመለስኩ ነው። ምኑ ጋር ሆኜ ልስራ? ኤጀንትነትን የመረጣችሁት ወይስ ቤዝ ሳላሪ ላይ መሆን ፈልጋችሁ ወይስ ኮይን ሴለር ላይ መሆን ፈለጋችሁ? የትኛው ላይ መሆን ፈለጋችሁ? አያችሁ፣ ልክ ያችን አይደንቲፋይ አድርጋችሁ ከዛስ በደንብ አድርጋችሁ ኮሚትድ ሆናችሁ ኦል ደ ታይም። እኔ አሁን ዛሬ ኤጀንቶችን ያማከለ በደንብ ሰፋ ያለው ፕሮግራም ኤጀንቶችን ያማከለ ብዙ ፋሚሊዎቻችሁን ይዛችሁ ስለመጣችሁ ወደ ኤጀንቶች አድልቼ ነው ማወራው። ነገር ግን ሁላችሁም እዚህ ፕላትፎርም ላይ ያው ጊዜ ያለን አይደል? እንደውም ኔክስት ዊክ ላይ የዊክሊ ኢቨንት በደንብ ለኤጀንቶች የሚሆን ዊክሊ ኢቨንት ተዘጋጅቷል። ዊክሊ ለ4 ቀን የሚሆን ፖስተሩን በደንብ ፖስት እናደርግላችኋለን። ይችን ክረምት ቁጭ ብለን በደንብ አድርገን አዝ ኤጀንት ምንድነው ታስኮቻችን፣ አዝ አን ኤጀንት ቁጭ ብለን ምንድነው ምንሰራው፣ እንዴት አድርገን ስራችንን ቀለል አድርገን እንስራ የሚሉትን በጣም ፖፖ ከባድ አይደለም። ፖፖ ቀላል ነው፣ ግን ምን ይፈልጋል? ጊዜ ይፈልጋል። ፖፖ ቀላል ነው፣ ኮሚትመንት ይፈልጋል። ገባችሁ? ትዕግስት ይፈልጋል። እንዲህ ነው ልንል ምንችለው። ምናልባት ከኔ ጋር የጀመሩ ሰዎች ወይም ከኔ በፊት የነበሩም ሰዎች ይሄንን በደንብ ያረጋግጡልናል። ፖፖ ላይ ትላንት ስናወራ የነበረውን ነገር ነው ዛሬም እያወራን ያለ ነው። ምንም አዲስ ነገር አይደለም። ትላንትም እንዲሁ ነው ስናወራ የነበረ፣ ዛሬም እያወራን ነው። እንዲህ እያልን ነው ውጤታማ እንሁን፣ እንዲህ እያልን ነው ስኬታማ እየሆንን ያለ ነው። እናንተም አብረን እንሁን እያልን ያለ ነው። እና እንደ አዲስ ኤጀንት እንደ ጀማሪ ኤጀንቶች እዚህ ፕላትፎርም ላይ መለወጥ የምትፈልጉ ከሆነ ፕሊዝ ይሄኛውን መንገድ ተከተሉ እባካችሁን። እውነቴን ነው የምላችሁ፣ ከልቤ ነው የምነግራችሁ። ይሄን መንገድ ተከተሉ በደንብ አድርጋችሁ። ፖፖ ምንድነው፣ ፖፖ ላይ እንዴት ነው የምሰራው፣ ብሰራ ምን እጠቀማለሁ የሚለውን ይሄንን በደንብ አድርጋችሁ አዌር ከሆናችሁ በኋላ የራሳችሁን ይሄን ነው የምፈልገው ብላችሁ መንገዳችሁን ከመረጣችሁ በኋላ የስኬት ህጎች በጣም ሰዓት እንዳልወስድ እንግዲህ ሀብቴ ሰዓቴን ከስንት እንደጀመርኩኝ አዶን ነው ሀሳቤን እያጠቃለልኩ እንዴት ከላይ ዝም ብለህ ቴክስት አድርግልኝ ስንት ደቂቃ እንደቀረኝ። አይ ቲንክ 40 ደቂቃ ነው የሰጠኸኝ፣ ግን እሷን ትበልልኝ እኔ ልቀጥል። ስለዚህ ልክ እዚህ ፕላትፎርም ላይ እንግዲህ በፖፖ እንደ ሰክሰስፉል ሆናችሁ በራሳችሁ የራሳችሁን ሁልጊዜ ከሰዎች ጋር አትፎካከሩ። የራሳችሁን ስኬት እኔ ሁሌ በጣም በቃ ሁሌ ደስ የሚለኝ ነገር ይሄ ነው። ሁሌ ፉክክራችሁ ከራሳችሁ ጋር ይሁን። ትላንትና $10 አቺቭ አድርጋችኋል። ዛሬ ደግሞ ወደ $20 ለማሳደግ ለመድረስ ትላንትና $20 ረግጠናል። ከዛ ደግሞ $30 አቺቭ ለማድረግ ምክንያቱም ላይ ለመድረስ ከስር ነው የምትነሱት። 7ኛ ፎቅ ላይ ለመድረስ አንድ ስቴፕ አንደኛን ደረጃን ረግጣችሁ ጨርሳችሁ ነው 2 የምትሉት። 2ን ስጨርሱ ነው 3 እያላችሁ የመጨረሻው የምትፈልጉበት ቤታችሁ 7ኛ ፎቅ ቢሆን 7 ላይ የምትደርሱት። ዳት ሚንስ ሱፐር ኤጀንት መምጣት የምትፈልጉ ሰዎች ማክሲመም የፖፖን ማክሲመም የኮሚሽን ጣራ ማግኘት የምትፈልጉ ሰዎች እዛ ጋር ለመድረስ ማድረግ ያለባችሁ የመጀመሪያ ከኤጀንት ሌቭል ዲ ነው ወይም ከ4% ነው ከ20% በፊት ምንለው ምናጣጥመው ዲ ላይ ሆናችሁ ሁልጊዜ የራሳችሁን ሪከርድ መስበር ማለት ዲ ላይ ሆናችሁ ስንት ፐርሰንት 4% የ4%ን ማክሲመም ኮሚሽን ምን ማለት ማግኘት ከራሳችሁ ጋር እልህ ሊይዛችሁ ይገባል። እዚህ ፕላትፎርም ላይ ሚስተር ኤክስ አድርጎታል። ኦፍኮርስ ዋይኖት እኔ ማላደርገው ዋይኖት እኔ ማልደርስበት። ከዛ ደግሞ ከ4% ወደ 8% ምንሄድ ከሆነ 8% ማክሲመም የኮሚሽን ጣራ ምን ማለት አለብን? ሌቭሉን ይዞ መቀመጥ አይደለም።
እዛ ጋር ደግሞ የራሳችንን ታርጌት ፉክክራችን ከራሳችን ጋር ብዙ ሰክሰስፉል የሆኑ በጣም እንማርባቸው እንኳን ከእናንተ ቀደም ከሆኑት እኔ ዛሬ ከሚመጡ ሰዎች ዛሬ ከሚመጡ በጣም ፖዘቲቭ የሆኑ ሰዎች አሉ። ዛሬ እየመጡ ብዙ ምንኮርጅባቸው ቲሞች አሉ። እያየን ዋው ሂዝ አሜዚንግ እያለን በጣም በድንቅ ሁኔታ ነው የሚሰራው፣ ስኬቱ በጣም ድንቅ ነው እያለን ምን ምንላቸው አፕሪሼት የምናደርጋቸው ብዙ ሰዎች አሉ። ምንኮርጅባቸው ብዙ ሰዎች አሉና ከነሱ ምን እያለን እየተማረን እንኳን ከነበሩ ከአዳዲሶችም እየተማረን በቀናነት በማክሲመም ፐርሰንት ሁሌ ፉክክራችን ከራሳችን ጋር ሆኖ ማክሲመም ፐርሰንት ባለንበት የማክሲመም ፐርሰንት ኮሚሽኑን አቺቭ እያደረግን ለመሄድ በዚህ ልክ ተዘርግተን እንሄድ። እዚህ ጋር ስንደርስ ውጤታችን ይመጣል። በራሳችን ውጤትም እየተደሰትን እንመጣለን። ስለዚህ ይሄንን እያደረግን እንግዲህ እኔ ሌላ የምጨምርላችሁ ምንድነው እዚህ ፕላትፎርም ላይ እንግዲህ ውጤታማ ለመሆን ሁልጊዜ ለኔ የሰራልኝን መንገድ ሁለት ነገሮችን ልንገራችሁ። እውነቴን ነው የምላችሁ። ሁለት ነገሮችን ምን ሰርቶልሻል ካላችሁኝ ወይም ደግሞ የስኬት ህጎችን ወይም የስኬት ሬሲፒ ካለን ብዙ ሰው ሩትን ብጠይቃት ኦኬ የስኬት ሬሲፒ ለኔ ይሄና ይሄ ነው ትላለች። ሰሟን ቢጠየቅ የስኬት ሬሲፒ እንትንና እንትን ነው ሊለኝ ይችላል። ከነዛ ውስጥ ብዙ ቢኖሩም ከነዛ ውስጥ ግን እኔ በጣም አድምጬ ሁሌ ልቤ እንትን የሚልበት ይሄ የልቤ ጩኸት ያለበት ቦታ የትኛው መሰላችሁ? ይሄ ኮንሲስተንሲ የምንለው ላይ ውጤታማ መሆን የሚፈልግ ሰው እውነት ነው ምላችሁ በውጤት መገኘት ራሳችሁን የራሳችሁን ነገር አሸንፋችሁ የምትፈልጉበት ቦታ ለመድረስ ሁልጊዜ እኔ ነባር ኤጀንቶች ላይ እኔ ፊልም ማደርግ ላይክ ምንድነው ፊልም ማደርግላቸው ነው ማደርግባቸው አሉ ሰዎች። እኔም ቲም ላይ በጣም ፖፖ እንደ ፖፖ ፋሚሊ ላይ ሰዎች በጣም እየለፉ እየሰሩ ውጤቱ ጋር አለመድረሱ በራሱ ውጤት አልመጣም እኮ ሲባል በቃ እኔ የእውነት ጌታ ሆይ እንትናን በቃ የእጆቿን ስራ ባርክ ብዬ ምጸልይላቸው ልጆች አሉ ከመጨነቄ ብዛት ውጤት እንዲያዩ ከመፈለጌ ብዛት። እና ሁሌ ግን ብዙ ጊዜ ማስተውለው ግን ሰዎች ደርሰው ውጤት ላይ የውጤት አፍንጫ ጋር ሲደርሱ ኦፍኮርስ ምን ይላሉ? ያቋርጣሉ። ከተግባራቸው አንድ ስቴፕ ይደክማሉ። ዴይሊ ከሚሰሩት ከሚያደርጉት ነገር መድረስ የሚፈልጉበት ቦታ ሳይደርሱ ምን ይላሉ? ለምሳሌ ቅድም እንዳልኳችሁ በምሳሌ ቦሌ ከሆነ መገናኛችን ነገር ግን ሄደው መንገድ ላይ ምን ሲላቸው መንገድ ላይ ሲያቅለሸልሻቸው መንገድ ላይ ደግሞ በቃ ልበላችሁ እንደው የመንገድ ምሳሌ የመኪና ምሳሌ ላምጣላችሁና ሲያቅለሸልሻቸው ሙቀቱ ምናምን ርዝመቱ እንቅልፍ ሲላቸው ምን ሲላቸው መሀል ላይ ኡፍ በቃ ብለው ልክ ሊደርሱ ሲሉ እንትን ጋር ለቦሌ ቅርብ ናት አይደል? መገናኛ ጋር ሲደርሱ ይወርዳሉ። አያችሁ? ግን ትንሽ ቢታገሱስ የሚፈልጉበት ቦታ ይደርሱ ነበርና ስኬትም ልክ እንደዚህ ናት። የምንፈልግበት ቦታ ለመድረስ የእውነት የምንኖረው ምድር ላይ ነው። there is no free lunch ነፃ ብሎ ነገር የለም። እያንዳንዷ ነገር ዋጋ ታስከፍላለች። እያንዳንዷ ግንስ በጣም ደስ የሚለው ደግሞ ፖፖ ላይ እኮ ከፍለንስ የምናገኘው ሪዋርድ እውነት ይሄ አያስደስተንም? ከፍለን ፖፖ ላይ ኦፍኮርስ ዋጋ ይከፈላል እኮ ይሄ አልጋ ባልጋ ነው ሳትሰሩ ታገኛላችሁ ብለን አናቅም። የትኛውም ኤጀንት አይላችሁ። ነገር ግን ያን ያህል እንኳን ዋጋ ከፍለን ያን ያህል እንኳን ብዙ ኢነርጂያችንን አውጥተን ገንዘባችንን አውጥተን ታይማችንን ኢንቨስት አድርገን ብዙ ነገሮቻችንን ኢንቨስት አድርገን ፋይናሊ ሪዋርዱ ጋር ስንመጣ ግን የጊዜና የገንዘብ ነፃነት ይሄ ሎጂክ ያልገባችሁ ብዙ ሰዎች አላችሁ። የጊዜና የገንዘብ ነፃነት ማግኘት ማለት ቀላል አይደለም። ይሄን ያጣጣሙ ሰዎች በደንብ ያውቁታል። ነባር ሊደሮች በደንብ ያውቁታል። ገባችኋል? የጊዜና የገንዘብ ነፃነት ማግኘት ማለት በአጭሩ ምን ማለት ነው? እናንተ የዛሬ ዓመት የጀመርን ታይም ላይ ብዙ ሰዎችን ብታዩቸው እኔን ጨምሮ ስለራሴ ቴስቲሞኒ ስለ ቲሞቼ ቴስቲሞኒ ብነግራችሁ ምናልባት ሩታ ታስታውሻለሽ ማለት እስኪነስረን ድረስ ሰርተናል። የእውነት እስኪነስረን እስኪያመን ድረስ እኔ በጣም ሁል ጊዜ ማረሰው ማለት በቃ ይሄ ነገር እኮ ጤና ጣቢያ ሆነ ያልንበት ጊዜ አለ። በጣም ቻሌንጁ በዝቶብን እውነት ባክ እዚች ጋር ግቡና ባክ ብላችሁ ይሄን አርጉ ስል ባክ ያልገባው ሰው እዚህ ፕላትፎርም ላይ በጣም ምን ያህል እንደሚያስቸግራችሁ እውነት ጌታን ነው የምላችሁ። ፔስት እዚች ጋር እንትን አርጉና ፔስት አርጉ ስል
ፔስት ምንድን ነው ብሎ ፔስትን ለማስረዳት የምናወጣው ኢነርጂ ነው ምላችሁ። አሁን ይሄ ኦፍኮርስ ቻሌንጅ ነው፣ ምናልፍባቸው ታሪኮች ናቸው። እስኪ ነስረን ሰርተናል ምንላችሁ ለዛ ነው። እኔ በደንብ አስታውሳለሁ። ጠዋት እርሊ ለዓላማ ገብቷችኋል። ለዓላማ አይኖኬት እንደተነሳው እኔ ድህነቴን ለማሸነፍ ከመጡ ሰዎች መካከል ላይ ማለት በሌላ ፕሮግራም በደንብ ትልቅ ፕሮግራም ደግሜ እመጣለሁ። ለብዙዎች የሚያስተምር ህይወት ስላለ እነግራችኋለሁ ከየት እንደተነሳሁኝ። እኔ እኮ የሆነ ጊዜ ላይ እኮ ቤት ኪራይ መክፈል ያቃተኝ ሰው ነበር። ገብቷችኋል። አዲስ አበባ ላይ በምፈልገው ስታንዳርድ ልግባ ስል በቃ እኔ የምፈልገውን አይነት አፎርድ ማድረግ አልችልም። ኦፍኮርስ 22 ላይ ሱቅ ነበረኝ። ሱቄን ዘግቼ ነው በእምነት እዚህ ፕላትፎርም ላይ የመጣሁት፣ እዚህ ፕላትፎርም ላይ ጆይን ያደረኩት። ግን እኔ ከምፈልገው የላይፍ ስታንዳርድ ጋር ልከራይ ብል የምፈልገው ከተማ ላይ ነው። ከዛ ደግሞ የሚጠራውን ጥሪ አፎርድ ማድረግ አልችልም ላይፌን ሳስበው። ከዛ ደግሞ እኔ አፎርድ ማድረግ በምችለው ፕራይስ ደግሞ ልከራይ ስል ደግሞ በቃ ያለው ነገር እንትን አይለኝም። እና በብዙ ስትራግል በብዙ ቻሌንጆች ውስጥ አሁን እዚህ ጋር እንደው አንድ ጊዜ በጣም መወደው ማከብረው የፖፖ ፖፖ ከሰጠኝ ቤተሰቦች ውስጥ ሳሚን በጣም ነው መወደው ማከብረው እና እሱ ጋር እንደውም በቃ የሆነ ሰዓት በጣም ተናድጄ እችን ነገር ሼር አድርጌያለሁ እና በደንብ እመጣላችኋለሁ በሌላ ቴስቲሞኒ። እና ያን ታይም ፖፖን አግኝቼ ግን እኔ መክፈል አቅቶኝ ይሄንን ሳወራ ታሪኬን አላፍርበትም። አንዳንድ ሰዎች እንዲህ አይነት ታሪክን ወስደው ይለጥፉባችሁና እሷ እንዲህ ስለሆነች ነው፣ ኦፍኮርስ ስለሆንኩኝ ነው። እውነት ከዛ ኦፍኮርስ ተነስቻለሁ። መክፈል አቅቶኝ ጓደኛዬ ቤት ተጠግቼ ኖሬ ፖፖን ስጀምር እህቴ ያልኩኝ ምላችሁ የእውነት ጓደኛዬ ቤት እዛ ተጠግቼ ኖሬ ነው የሰራሁት። አያችሁ። ግን የሰው ልጅ መውጫ ቀዳዳ ከፈለገ ማሸነፍ የሚፈልገው ነገር ካለ የእውነት ለዓላማው ከጸና ከዛ ተነስቶ የሚፈልግበት ቦታ ይደርሳል። በአንድ ወቅት ቤት ኪራይ መክፈል ያቃታት ልጅ ዛሬ ላይ ግን ኦልሞስት ፖፖ ላይ 1 ዓመት ባልሞላ ጊዜ ውስጥ ግን የራሷን ቤት መግዛት መቻል በምን በፖፖ። እግዚአብሔር ስሙ ይባላል። አያችሁ፣ እግዚአብሔር ቸር እኮ ነው። ገባችሁ? ለዓላማችሁ በዛ ሰዓት ግን የከፈልኳቸውን ዋጋዎች ግን አስታውሳለሁ። ጠዋት ጠዋት ተነስቼ የቤት ስራዎችን ሰርቼ ዛሬ ላይ እንዲገባችሁ ነው ጓደኛ የምላችሁ ለኔ እህቴ ናት። ከማንም በላይ ለኔ የደረሰችልኝ ናት። ማንም እንደሚያወራው አይደለም። ስለዚህ በዛ ሰዓት ግን የእህቶቼን ልጆች ሸኝቼ ከዛ እነሱ ስራ ሄደው እኔ ጠዋት ቁጭ ብዬ ስራዬን ጨራርሼ የቤት ስራዬን ወላውዬ ቤቴን አጽድቼ ይሄ በጣም ውልቅቅ ብዬ ጥፍሬን እየሞረድኩ መጥቼ ላይፍ ላይ መቀመጥ ሰው አይደለሁም። እንደዛ አይነት ላይፍ ስታይል ላይ ያሉ ሰዎች በጣም ደስ ይላል፣ እግዚአብሔር ይመስገን። ግን ደግሞ የኔን የራሴን ስነግራችሁ በነዛ ስትራግሎች ውስጥ መጥቼ እኔ እኮ ፖፖን ሳጠናና ፖፖ ምንድን ነው ስል በቃ እንድት ኤርፎን አድርጌ እንጀራ እየጋገርኩኝ ፖፖ ምንድን ነው የሚለውን በደንብ አድርጌ ይሰማለሁ በየቤቱ። ያን ሰዓት እነ ሙሄና ንጉስ እኔ ላይ ኢንቨስት ያደረጉትን እውቀት አንድ ጥያቄ ጠይቄ የሚያሳዩበት መንገድ በእውነት ህይወቴን ሙሉ ማመሰግናቸው፣ መወዳቸው፣ ማከብራቸው ሰዎች ናቸው። ብዙ ኢንቨስት አድርገውብኛል። እያንዳንዷን ስራዬን ጨርሼ 4 ሰዓት ላይ ሩታ በደንብ ታስታውሻለሽ፣ የነበራችሁ ሊደሮች ታስታውሳላችሁ። ከ3 እስከ 4 ሰዓት ጀምሬ እገባለሁ። 4 ሰዓት ላይ የተቀመጥኩኝ ሰው እዛው ጋር ቁርሴን በልቼ እገባለሁኝ። እዛው ጋር እየሰራው ምሳ ሰዓት ትዝም አይላለም። አንዳንዴ በጣም ሲርበኝ ተነስቼ ስልኬን ይዤ ሄጄ አምጥቼ እዛው ላይቭ ላይ በላለሁ። 11 ሰዓት በሉ በቃ አሁን ለወጣ ነው ሰዓት ደረሰ ቻው እያልኩኝ እስከ 12 ሰዓት ምናምን ያው ለመዝጋት አንድ ጥያቄ ብቻ እየተባለ እዛው ጋር እንቆማለን። እስከ 12 አቬሬጅ ባለው ሰዓት እዘጋለሁ። በቃ ልክ እዛ ጋር ስዘጋ ፌንት ነው ማድረገው። እጄን ሳልታጠብ የበላውበት እንኳን ሳልታጠብ እጄን ሶፋ ላይ እንዲያርጌ ከመድከሜ ብዛት እዛው ጋር ተኛ ነበር። ከዛ ደግሞ ድጋሚ ደግሞ የማታ ደግሞ ልክ 2 ለ3 ሰዓት ብዙ ጊዜ 3 ሰዓት ነው ላይቭ እንትን ብለው 2 ጀምሮ መልሼ ይገባና እንደገና የማታ ደግሞ ፈረቃ ጀምራለሁ እስከ 5 ሰዓት እስከ 6 ሰዓት እስከ 7 ሰዓት ጨርሼ ደግሞ መልሼ ይወጣለሁ። ይሄን ለምን ያህል ጊዜ ያደረግሽው? አንቲል በቀጣይነት ለተወሰኑ ወራቶች ለ6 ወር ለምናምን ይሄንን ኮንሲስተንስሊ አያችሁ። ይሄን ልላችሁ ነው። አንድን ነገር የምትፈልጉ ከሆነ በድግግሞሽ አንድ አይነትን ነገር በማድረግ ውጤት ታመጣላችሁ። ምናልባት እዛ ጋር እንደዚህ ቁጭ ብዬ እምነቴን ራሱ ልነግራችሁ ነው። ፖፖን አየሁት፣ አጠናሁት፣ ምን አልኩኝ። ከዛስ ኢሚዲየትሊ ሱቄን ዘጋው።
ገባችሁ? ጥሩ ሎኬሽን ላይ ነው ማስፋፋት እችላለሁ። የኔ ፓሽን ግን ያ አይደለም። ልብስ ቁጭ ብሎ መሸጥ አይደለም። እኔ በእውነት አሁን እንደውም እየመጣን ወደ ቤት እየገባን ለባለቤቴ እያልኩት ነበር። እኔ በጣም ደስ ማይ ይቅርታ አድርጉልኝ፣ እዚህ የሙያ ዘርፍ ላይ ያላችሁ ፓሽኔን ነው የምነግራችሁ። ስራው ጥሩ አይደለም እያልኩ አይደለም። እሺ እኔ ግን ብዙ ፍላጎት የለኝም እና እንዲያየን የሆነ እቃ እየገዛን እኔ ማልወደው ስራ ምን እንደሆነ ታውቃለህ? እንደዚህ ሱቅ ልብስና ጫማ ምናምን ቤት ከፍቶ ቁጭ ብሎ ያልቀጠሩትን ከስተመር ሰው መጠበቅ ብዙ ደስ ፓሽኔ አይደለም እላለሁኝ። እና በጣም በቃ እዛ እንትን ላይ መመለስ አልፈልግም። በጣም ነው ደስ ማይለኝ እላለሁ። ለምን ኦፍኮርስ በዛ ሰዓት እኮ ገቢዬ ነው እንጀራዬ ነው። አሁንም እኮ በዚህ ሙያ ላይ ተሰማርተው በጣም ብዙ ኢንከም የሚያገኙበት ሰዎች አሉ። ፐርሰናሊ ግን የኔ ፓሽን አልነበረም። ከዛ ፖፖን ሳገኘው ግን ሳየው ከኔ ጋር ይሄዳል። ምን አልኩኝ? በእርግጠኝነት ይህን ነገር ሰረዋለሁ። አመንኩኝ። መርከቤን ወደኋላ አቃጠልኩኝ። ሱቄን ሸጥኩኝ። ገባችሁ? የከሰረ ሱቅ አይደለም፣ የሚያዋጣ ሱቅ ነው። 22 ላይ ሴንተር ቦታ ላይ ያለውና ሱቄን ሸጬ በቀጥታ ፖፖ ላይ ፉሊ ፎከስድ ሆኜ ኮንሲስተንስሊ አንድ አይነትን ነገር አደረግኩኝ። ቁጭ ብዬ ደግሜ ገለጻ ሰጣለሁ። ደግሜ ፖፖ ምንድነው ሲሉኝ እንጥሌ ዝቅ እስኪል ድረስ ነው ማውራው። ፖፖ ማለት እያልኩኝ ሳልሰለች ቲሜ ነው ቲሜ አይደለም እያልኩኝ። ገባችሁ? ምናልባት ብዙ ሰዎች ሰክሰስፉል የሆኑበትን ነገር ቢነግሩን በደንብ የሚያጋሩን ነገር አለ። ቁጭ ብዬ ግን በእነዚህ ታይሞች ሁሉ ይሄን ነው የምደጋግመው። ብዙ ሰው ሪጀክት አድርጎኛል። ዛሬ ላይ ፖፖ አልሰራልኝም፣ ፖፖ አላዋጣኝ የምትሉ ሰዎች ስንት ሰው ሪጀክት አድርገ እንደ የጋበዝኳቸው 20 ሰዎች ሁሉ አልተቀበሉኝም ይላችኋል። ይምጣና የጋበዝኳቸው 30 ሰዎች ሁሉ ሪጀክት አድርገውኛል። እኔ ከ500 በላይ ከ1000 በላይ ሰዎች ሪጀክት አላደረጉኝም ብላችሁ ነው። አያችሁ? ሰክሰስፉል መሆን ማለት ይሄ ነው። ሪጀክት በተደረጋችሁበት መጠን አንድ ስቴፕ ወደ ስኬት መቅረባችሁን ይሄንን በደንብ አድርጋችሁ እመኑት፣ ለራሳችሁ ንገሩት። በዚህ ልክ ኮሚትድ ሁኑ። ገባችሁ? በነዛ ውስጥ ነው እነ ሰላም፣ በነዛ ውስጥ ነው እነ ሩት የፈሩት። የመጀመሪያ ትልቁ ቲም የነሱ ቲም። ገብቷችኋል? እናንተ ስትሰሩ እግዚአብሔር ስራችሁን ይባርካል። በቅንነት ስሩት። ሰዎችን አግዙ፣ ሳትደክሙ ሳትሰለቹ። ይዶን ነው ማን ኔትወርኩን እንደሚያፈነዳው። ኔትወርክ ማርኬቲንግ እናንተ ዝም ብላችሁ ስትሰሩ የሆነ ሰው